የተወደዳችሁ ወገኖቼ ኢትዮጵያውያን እንደምሰንብታችኋል። ዛሬ እንግዲህ ቤት ነው ያለሁትና ቅዳሜ ምሽት ነው። በአጋጣሚ ባለፈው ጊዜ በደንብ አላዳመጥኩትም። ይሄ በአባይ ቴሌቪዥን የተለቀቀ ስለ ኢትዮጵያ የቀድሞ ኢትዮጵያ ባህር ኃይልን አስመልክቶ አዲሱን ዓመት አስመልክቶ የተደረገ አንድ ፕሮግራም ነበር በአባይ ቴሌቪዥን። ባይ ዘ ወይ አባይ ቴሌቪዥን የተጀመረው እዚህ ለንደን ውስጥ ነው። እንደውም መሪው ግሩም የሚባል ሰው ነበር። አሁን እንዴት አዲስ አበባ ውስጥ እንደገባ ባላውቅም እኔ ወደ ዋናው ጉዳይ ነው የሚሄደው። ዩቲዩብ ላይ በአባይ ቲቪ ኢንተርቴይንመንት የተለቀቀ የኢትዮጵያ ባህር ኃይል ያው ማለትም የቀድሞውን ርዕሱ ምን ይላል መሰላችሁ? ባህር በር አይደለም ስንጠብቅ የኖር ነው የባህር ድንበር ነው ይላል። ከዛ ቅድሚያ ለኢትዮጵያ የሚላለው ባሪያስ በዛብህ ደግሞ የፕሮግራሙ መሪው ነው፣ ወጣት ነው። የአየር ወለድ መለዮ አድርገዋል። እኔ ብዙም እንግዲህ ከሀገር ከወጣ ቆይቻለሁ፣ አላውቀውም። ሆኖም ግን ይህን ልጅ ቀጥፈውታል። መቅጠፍ ብቻ አይደለም ለሚዲያም ውሸት መቅረብ የለበትም ወገኖች። የኢትዮጵያ ባህር ኃይልን አስመልክቶ ማንም ሰው እንደ ሙያው ቢቀርብና ቢናገር ደስ ይለኛል። እውነቴን ነው የምላችሁ። እዚህ ኢንተርቪው ላይ ፈረደ ፍትሐ ነገሥት የሚባል የ1972 ኢንቴክ ሙያው ሰፕላይ ወይም ስንቅና ትጥቅ ክፍል የነበረ ነው። መርከበኛ አይደለም። መርከቦቹንም አይቷቸው አያውቅም። ወገኖች ባህር ኃይል ውስጥ ሰነፍ ምን ብዙ አይነት ነገር ነው ያለው። በዘመድ በአዝማድ ደግሞ አንድ ቦታ ከተመደቡ መቀየር የማይፈልጉ የተመቻቸው ሰዎች አሉ። አስመራ ነው ዕድሜ ልኩን ከተቀጠረ ከሲማሪክሪ ጀምሮ የባህር ኃይላችን ወያኔ እስኪያፈርሰው ድረስ አስመራ ይኖረ ሰው ነው። ፈረደ ፍትሐ ነገሥት ማለት በብሔረሰቡ ትግሬ ነው። ነገር ግን ድሮ ካስታወሳችሁ በዚህ በድርቁ ዘመን ከትግራይና ከወሎ ወደ ወለጋና ወደ ኢሉባቦር የተለያየ ደቡብ ወስዶ ነበረ የደርግ የኢትዮጵያ መንግስት። እዛ ኖሮ ኦሮምኛ ፐርፌክት ይናገራል፣ ትግርኛም ፐርፌክት ይናገራል። እድሜ ልኩን 8 ሰዓት ሰርቶ 8 ሰዓት እየተኛ የኖረ የባህር ኃይል የስንቅና ትጥቅ ወይም በባህር ኃይሉ የእንግሊዝኛ ተርሚኖሎጂ የሰፕላይ ዲፓርትመንት ውስጥ የኖረ ነው። በጣም በጣም ቀደም ሲል ብዙ ቪዲዮ ላይ አይቼዋለሁ። ምን ነው መርከበኞች እኔ የማውቃቸው አሁን የኔ ሲኒየር እነ ሰለሞን አሉ 70 ሰከንድ ግሩፕ ቪዲዮ ላይ አይቼዋለሁ። እናንተ ያላችሁ እዛ ቁጭ ብሎ ሲናገር አይሰማችሁም ወይስ ምንድን ነው ነገሩ? በዛ ላይ አንድ ቅጥፈት ሲናገር ይሄ ናቫል ኢንሳይን ሰንደቅ ዓላማው ኮማንደር መሰለ ደስታ ከመርከብ ላይ ያመጡት ናቫል ኢንሳይን ነው። አረ እንደው በተሰቀለው ጌታ እንደው ምን አለበት እንደው ውሸት ለምን ለኢትዮጵያ ሕዝብ እውነትን ነው መናገር ያለው። ኮማንደር መሰለ ደስታ መርከበኛ አይደሉም። የማሪን ኮማንዶ እዚህ ጠባሴ የነበሩ አዛዥ ናቸው። ከዛ ነው ሰንደቅ ዓላማውን አውርደው ያቀረቡት። ለፕሮፓጋንዳ ይጠቅማል ነው ውሸት መናገር ጥሩ አይደለም ወገኖች። የኢትዮጵያ የባህር ኃይል ታሪክ ሲነሳ የባህር ኃይሉን ባህር ኃይል ያሰኘው ዋናው ጦር መርከቦች ናቸው። ትልቁ መስዋዕትነት ሲሰራ የነበረው ከቀይ ባህር ማዕበል ጋር ከቀይ ባህር ሐሩርና ሙቀት አይደለም ከግለቱ ጋር ሲታገል የነበረው መርከበኛ ነው። ሲናገር ያምርበታል። እኔ ሌፍተናንት መሰለ ሌፍተናንት አለፈው መሰለ ብቻ ነው የተሰማማኝ እና ቀደም ሲል ደግሞ ኮማንደር ይቅርታ አድርጉልኝ ኮሞዶር ጥልዬ ኮማንደር ጥላሁን እሳቸው ሲናገሩ የብዙ የጦር መርከቦች አዛዥ የፈጣን አጥቂ ጦር መርከብ 111ኛ ስኳድሮን መስራች የባህር ኃይሉ ሲናገር ታሪኩ ጦር መርከብ ላይ የነበሩ ነገሮች ጦር መርከብ ላይ የነበሩ ሰዎች ሲናገሩ ነው የሚያምረው። የባህር ኃይሉ ዋና ሙያና ረዳት ሙያዎች አሉ ወገኖች። መሬት ላይ ዕድሜ ልካቸውን የኖሩ ማዕበል ያላዩ መርከብ ላይ እንደነበሩ አይደለም። በጣም ከባድ ነው። ጦር መርከብ ላይ ማገልገል ወገኖች ቀላል ነገር አይደለም። በጣም ከባድ ነው። መድፈኛ አለ፣ ኤሌክትሮኒክስ ሬዳር አለ፣
ኤሌክትሮኒክስ ሬዳር ዲፓርትመንት ነው ብዙ ጊዜ የሚሰሩት። ኤሌክትሪሽያንስ፣ ኢንጂነሪንግ፣ ቦስን፣ ጦር መሳሪያ ክፍል ሲባል ደግሞ የቶርፔዶ የሚሳይል እና ገነርስ አሉ። እነዚህ ናቸው ቀርበው ባህር ኃይላችን ቀይ ባህር ላይ ምን ሲሰራ ነበር መግለጽም መናገርም የሚችሉ። የባህር ኃይል ባንዲራ የተባለው ናቫል ኢንሳይል ነው፣ ባንዲራ አይደለም ወገኖች። ለዚህ ልጅ አሁን ባሪያስ በዛብህ ምንም ያውቀው ነገር ግን ጥያቄው አሪፍ ነው። ለሱ ግን ጥሩ መልስ መስጠት የሚችሉት መርከብ ላይ የሰሩ ሰዎች ናቸው። ለምሳሌ ማስተር ገረመው ኃይሌን ቀርበዋል። እዛ ላይ ማስተር ገረመው ኃይሌ ሙያቸው ምንድን ነው? ሙዚቀኛ ናቸው። ጦር መርከብ ኢትዮጵያ ቤት መጣ ስትል እንደ ሙያቸው በሙዚቃ ክፍል ወክለው ሄዱ እንጂ እሳቸው የመርከብ ሙያ የላቸው። እኔ እውነቴን ነው እንግዲህ አሁን እውነትን መናገር ግድ ይለኛል። የባህር ኃይልን ታሪክ መናገር የሚገባው ዋናው ራሱ ወገኖች፣ አንድ ነገር ልንገራችሁ፣ የሙያ ሲኒየሪቲም አለ። የባህር ኃይል ውስጥ የሙያ ሲኒየሪቲ the most senior ሙያ ቦስን ወይም መሪ መርከበኛው ክፍል ነው። ሁለተኛው ዌፐን ጀነራል ሰርቪስ ነው። ዌፐን ማለት የጦር መሳሪያ ክፍሉ ሁለተኛ ሲኒየር በሙያ ማለት ነው። ገነርስ ኤንድ አዘርስ እንላለን። ዋናው እንግዲህ ጦር መርከብን ጦር መርከብ ያሰኘው የጦር መሳሪያው ክፍል ወይም ገነርስ፣ መድፈኞች፣ ሚሳይል ተኳሾች፣ ቶርፔዶ ተኳሾች ናቸው። ሶስተኛው ኤሌክትሪሻን፣ ከዛ ኤሌክትሮኒክስ፣ ኢንጂነሪንግ እያለ እስከ ሬዲዮማንና የተቀሩት ደግሞ መሬት ላይ ያሉት የባህር ኃይል ፖሊስ አለ፣ የባህር ኃይል ሙዚቀኛ ክፍል አለ። ስንቃጣቂ የነፈረደ ሙያ ደግሞ ስንቅና ትጥቅ ነው። እንደዛ ነው እንጂ አሁን እዛ ላይ እኔ ብዙዎች ለምን ቀደም እንደሚሉ እኔ ግራ ነው የሚገባኝ። በዚያ ላይ ደግሞ ሀገር ውስጥ ባሉ ሚዲያዎች እስካሁን ድረስ the right sailor on the right media ያየሁት the only ሌፍተናንት ሀለፈው መሰለ እነ ሰለሞን 70 ሰከንድም አይቼዋለሁ በአንድ ወቅት። ሌሎቹ ብራንች ኮርስ ያልወሰዱ ስለሆነ ለሚጠየቁት ጥያቄ የሚሰጡት ምስ በጣም ያስደነግጣል። አንዱ እንደውም ምንድን ያለው 77 ኢንቴክ ነው የባህር ኃይሉ መለዮ ከመነኩሴ የተወሰደ ነው የሚል ተናግሮ እኔ ሰውነቴን ያንቀጠቀጠኝ። መነኮሳትን ወዳለሁ፣ ክርስቲያን ነኝ። ግን ያ የባህር ኃይሉ ይሄ ራውንድ ኬፕ የሚባለው መለዮ የመጀመሪያ የጀመሩት ሩሲያኖች ናቸው። በታሪክ የሩሲያ መርከበኞች ናቸው። ከነሱ ነው ሌላው እየኮረጀ የወሰደው። ይሄ ነው በታሪክ የተማርኩት። እና ማስተር ገረመውን ጦር መርከብ ኢትዮጵያን ካመጡት ተብሎ እሳቸው እኮ ሄዱት እኮ የመርከበኛ ሙያ ኖሯቸው አይደለም። የትራምፔት ሙዚቃ መሳሪያ እንትን ማርቺንግ ባንድ ውስጥ የነበሩ ናቸው። ያ ታሪክ የ1950ዎቹ ታሪክ ነው ወገኖች። የኢትዮጵያ ባህር ኃይል እንደ እሳት በወርቅ የተፈተነ ማለት እንደ ወርቅ በእሳት የተፈተነበት ጊዜ በ19 እስከ 68 ይሄ አረቦች ኤርትራ እንድትገነጠል ሻዕቢያዎችን አስታጥቀው እስራኤሎች ሻዕቢያዎችን የኮማንዶ ጀልባዎች ባስታጠቁበት ዘመን እኛ የነበርንበት ዘመን በጣም ከባድ የነበረበት ዘመን ነው። አንድ ጦር መርከብ ባህር ወጣ ቢያንስ ከ5 ከ6 ጊዜ በላይ ጀነራል ኳርተር ይነፋል። ይህ ማለት ምንድነው? ጀነራል ኳርተር በሬዳር የሆነ ታርጌት ከታየ ረፍት ላይ ከሆነ ወዲያው ይነፋል። ጦር መሳሪያ አዘጋጅቶ ያ ማዕበልም እየተንገዳገድክም ይሁን ምን እያልክ ግዳጅን ትወጣለህ። እንደዛ እያልክ ከተፈጥሮ ማዕበል ጋር ታግለህ ከሙቀቱ ከሐሩሩ ጋር ታግለህ ነው ወደ ወደብ እንደገና የምትገባው። ወደብ እኮ ስንደርስ የተመጠጠ ሎሚ ይመስለን ነው የምንገባው ወገኖች። ብዙውን ጊዜ የምድር ጦሩና የሲቪሉ ማህበረሰብ መሬት ላይ እንደፈረደ ፍታ ነገስት ያሉትን ሲመለከት ባህር ኃይል ደልቶት ነው ይባል። መሬት ላይ ያለው እኛም የምንቀለብ አንድ አይነት ነው። በሰውነት አቋማችን ብትመለከቱ ግን እኛ የተመጠጠ ሎሚ ይመስለን ነው መርከብ ላይ ያለ ነው። ለምን ማዕበል በተነሳ ቁጥር ብዙ ኪሎ ትቀድሳለህ።
እኔ እንኳን እንደው በተፈጥሮ ቮሚት ወይም ማስታወክ ነገር የለብኝም እግዚአብሔር ይመስገነው። ግን ባህር የማይስማማቸው የሚያለቅሱ የሚያስታውኩ ብዙ ነገር አለ። ይበሉት ይወጣል። እንግዲህ ስለ ማዕበል እንደው አንዴም ቢያያችሁ ልታውቁት ትችላላችሁ። በየቀኑ ግን ተመልከቱ፣ ከባድ ነው። እና አሁን ቃለም ስለ ብዙዎች የምታቀርቧቸው የባህር ኃይሉን ታሪክ በሙያቸው ቢናገሩ ያምርባቸዋል። አሁን ፈረደ ፍትሐ ነገሥት ቢያወራ ሙያ ምንድን ነበር? እኔ ሰፕላይ ስንቅና ትጥቅ ማቅረብ ነው 4 ነጥብ እንጂ ጦር መርከብ ላይ ስለነበረው ነገር ምኑ አውቆ ነው? አሁን መልስ አልሰጠውም እኮ ለልጁ። ባሪያስ በዛብህ እንደው እግዚአብሔር አምላክ ይሄ ድምጼ እንዲደርስ ምኞቴ ነው። አባይ ሚዲያ ነግሩም አሁን ካላችሁ ለግጭት እንተዋወቃለን። ለቃለ ምልልስ የምትፈልጓቸውን የባህር ኃይል አባላት ትክክለኛ በተለይ ሲኒየር ኦፊሰርስ መኮንኖች፣ ሲኒየርስ፣ ማስተርስ፣ ፒቲ ኦፊሰርስ እነዚህ ለቃለ ምልልስ ቀርበው የኢትዮጵያን የባህር ኃይል ታሪክ ቢናገሩ ደስ ይለኛል። የማያውቁት ነገር ውስጥ ደግሞ ሰተት ብሎ መግባት ነውር ነው። አሁን የማስተገረመው የሙያቸውን ተናግረዋል። ትራምፕ የት ነው በቃ ግን ጦር መርከብ ኢትዮጵያን ለማምጣት ከሄዱት ውስጥ አንዱ ናቸው። የ1950ዎች ከአሜሪካን ተነስተው አሰብ ደረሱ 4 ነጥብ። ከዛ በኋላ መርከብ ላይ ይሰሩ ነበር ወይ? በፍጹም። እዚህ ላይ ይሄ ቪዲዮ ላይ ማንን አየሁ? the most senior the best seller ወይም ደግሞ ዲፕ ሲ ሴለር ከሚባሉት ውስጥ ማስተር አባተ ምን እርሶ ቀርበው ይናገሩ። በጣም አንደበታቸው ሲያምር ማስተር አባተን እኔ በደንብ ያወኳቸው ጅቡቲ ናቫል ኮኦርዲኔቲንግ በነበርን ዘመን ነው። በጣም ኢሞሽናል ሆኜ ነው የምናገረው ወገን። በተለይ ፈረደ ፍትሐ ነገሥት እኔ የግል ቂም ቢኖረኝ አይደለም። ብዙ ጊዜ አሁን ሚዲያ ላይ የሚቀርቡት የባህር ኃይል አባላት ተብለው የሚገባቸው ሰው ያልሆኑ እንደነ ዘነበ ወላ በቃ ያሌለ ጭቃ ጅራፍ የሚለቁ በጣም የሚያስጠላ ነገር። የባህር ኃይል እኮ የምሁራን ስብስብ ነው ወገኖች። በተለያየ ሙያ የተማሩ ሰዎች አሉ። እነዛ ሙያው ስላላቸው አሁን ፈረደ ፍትሐ ነገሥት ሙያውን አልጠየቀውም። ባሪያስ አቆማ እኔ ያ ነገር ወጣት ነው። እሱ ከመወለዱ በፊት ነው እኛ በኢትዮጵያ ባህር ኃይል ውስጥ ያገለገለው። እና ወገኖች እባካችሁ ሚዲያዎች በተለይ ለሙያው የሚመጥኑ ሰዎችን ወይም ደግሞ ለሙያው ለቃለ ምልልስ የሚመጥኑ ሰዎችን እኛን ጠይቁን። እኔ እነግራችኋለሁ ከፈለጋችሁ፣ ሌሎችም ይነግሯችኋል። እስቲ አሁን ማስተር አባተ ቢቀርብ አንደበቱ የሚጣፍጥ የ1950ዎቹ እኮ ነው የነ ማስተር ገረመው ኃይሌ። ከማስተር ገረመው ኃይሌ ይልቅ ማስተር አባተ ነው መቅረብ ያለበት እንትን ላይ ሚዲያ ላይ። ግን እንዴት ነው ይሄ ቀደም የሚል ነገር የለበትም። ዝም ብሎ ነው የሚያዩት በእንትን በቃ አይሆንም። ያ እኔ ከብዙ ሰዎች ቅሬታ ሰምቼ ነው አንተ ነፃው መሬት ነው ያለው የሆነ ነገር ተናገር ብለው የከፋፉኝ ፍሬንዶች አሉ። በተለይ አሁን የፈረደ ፍትሐ ነገሥት አይናውጣ እኔ አላውቀውም። እንግዲህ ያወቅኩት ልጅ ብራንች ኮርስ እንወስድ አስመራ አይቼዋለሁ አውቀዋለሁ። ለአንድ ዓመት እኛ ናቫል ቴክኒካል ስኩል በነበርን ጊዜ የስንቅና ትጥቅ ዲፓርትመንት ውስጥ የነበረ ነው። እኛ ከዛ በፊትም ጦር መርከብ ላይ ነበርን በተለማማጅነት። ከዛ በኋላ ደግሞ ሙያችንን ተቀብለን የሙያ ኮርሳችንን ወስደን በየጦር መርከቡ አገልግለናል። እኔ ብዙ ጊዜ የባህር ኃይልን ታሪክ የአለቆችን፣ የጓዶችን፣ የብዙዎችን ታሪክ ጽፌያለሁ። ከራሴ ይልቅ አብዛኛውን የአለቆችንና የጓዶችን ታሪክ ነው የጻፍኩት። የራሴንም ቢሆን ብጠይቅ መልስ የምሰጥበትን እንጂ እንደዚህ ይሄ የፈረደን ነገር ስንሰማ ወያኔዎች በነበሩ ጊዜ በእነሱ ወያላ ነበራሉ። እንደዚህ ጅራት አንደኛ ትግርኛ ይችላል። አሁን ኦሮሞዎች ገብተዋል ስልጣን ላይ፣ ከነሱ ጋር ደግሞ ጀምረዋል። ይደርሰናል እኮ ኢንፎርሜሽን። እንዲህ አይነት እኔ እውነቴን ነው የምላችሁ የባህር ኃይሉ ታሪክ ሲነሳ የማይገባቸው ሰዎች ሚዲያ ላይ ወጥተው ሲናገሩ እናድዳለሁ በጣም።
ማስተር ገረመውን ሙያቸውን ተናግረዋል። ሙዚቃው ለትራምፔት ናት እያሉ እነ ማነስማ ተዋናዮቹ ሲጠይቋቸው በጣም ደስ የሚል ነገር ሲናገሩ ነበር። እና ጦር መርከብ ኢትዮጵያን ካመጡት ውስጥ በሚለው አዎ በዛ እስማማለሁ። ግን እሳቸው መርከበኛ አይደሉም። አንድ ቃለ ምልልስ ሲደረግ አንድ ሰው ስለ ሙያው ይጠየቃል። ምን ነበር የምትሰራው ጦር መርከብ ላይ? ሙያ ምን ነበር? ኃላፊነትህ ምን ነበር? እንዴት ነበር የባህር ገጠመኝ? ማን ነገር አለ ቢጠየቁ። አሁን ፈረዳ ድለኛ ሆኖ መጠየቅ ያለበትን አልተጠየቀም። ቢጠየቅ እኔ የሚሰጠው መልስ ጠብቄ ነበር። የፕሮፓጋንዳ ንግግር ነው የሚናገረው ያለ እና አገር ውስጥ ያሉ የባህር ኃይል አባላት በጣም ይናደዳሉ። ከዚህ በፊት አንድ ሙዚቀኛ ልጅ ነበረች እንደዚሁ ቀደም ምትል ነበር ማን የሺ የምትባል እሷም እንደዚሁ ስትል ነበረ። እና በራ ሰፋ አሁን ሬዲዮ ባል እነሱ ሙያቸው ነው መርከብ ላይ ሰርተዋል። እንዲህ ነው መናገር ነበረባቸው፣ አልተናገሩም። ቃለ ምልልስ ላይ እባካችሁ የባህር ኃይላችን ታሪክ ሲነሳ የባህር ኃይል አባላትን አቅርቡ። የጦር መርከብን ማለት የጦር መርከብ አባላት ሰርቭ ያደረጉ እና ብራንች ኮርስ ይወሰዱ። አሁን ብራንች ኮርስ ያልወሰዱ ተማሪዎች አሉ። በሰላማጅነት እድሜ ልካቸውን የቆዩ 1977 ወዲህ ያሉ የሙያ ኮርስ አልወሰዱም። አሁን እነሱ ቃለ ምልልስ ላይ ብትጠይቋቸው የሚሰጡት መልስ አይኖርም። አዎ በግዳጅ ላይ ነበርን ነው፣ ከዛ ሌላ ምንም አይመልሱላቸው። ግን የባህር ኃይል ሙያ የተለያዩ ሙያዎች አሉ። እነዛን ማንኛውም ሰው እንደ ሙያው መናገር አለበት። አሁን ሌፍተናንት አለፈው መሰለ የኤሌክትሮኒክስ ሙያተኛ ነው። በደንብ አድርጎ ነው የገለጸው። እንዴት ደስ ይላል አንደበቱ ሲጣፍጥ። የባህር ኃይላችን ታሪክ መነገር አለበት ወገኖች፣ ሲነገር በስርዓት እና ለማንኛውም ስላዳመጣችሁ አመሰግናለሁ። ባሪያስ በዛብህ ትክክለኛ ሰው አይደለም ቃለ ምልልስ ያደረከው። ምናልባትም ሌፍተናንት አለፈው መሰለን ካገኘኸው ከእሱ ጋር ቃለ ምልልስ አድርገህ ከሆነ በጣም ደስ ይላል። እኔ በራሴ የምተማመንበት ሰው ነው። ለምን ጦር መርከብ ላይ ያገለገሉ ሰዎች ምን እንደሚናገሩ ያውቁታል እንጂ ማስተገረመው በሙዚቃ ሙያቸው ከጦር መርከብ ኢትዮጵያ ከሳንዲያጎ ተነስታ አሰብ ስትደርስ ዊልማን አይደሉም። በእርግጥ የእሳት ውጊያ እንትን ይሰጣቸዋል። የሙዚቀኛ ባልደረባ ጦር መርከብ ላይ ምንም አይነት ሙያ የለውም። ግን የባህር ኃይሉን በሙያቸው አገልግለዋል። ያ ትክክል ነው። እሳቸው ያው ትዝታቸው ያቺ ስለሆነች እሷን ነገር ሳይጨምሩ ሳይቀንሱ ስላቀረቡ በጣም ደስ ይላል። ማስተር አባተ ግን ቢጠየቁ በጣም ብዙ ትዝታ አላቸው። በእርግጠኝነት ነው የምናገር። ንግግር ኳስ ሲጀምሩ ደስ ይላሉ። ጎበዝ እንዲህ ማስታወቂያ ሲለጥፉ ጅቡቲ እያለ እንትን ይለኛል። ጎበዝ ዛሬ እንደዚህ ነው ብለው ይጽፋሉ። በቃ ወገኖች እንደማለት ያህል ነው። ስላዳመጣችሁ አመሰግናለሁ። የሚናደድ የራሱ ጉዳይ፣ የሚደሰትም ደስ ይበላችሁ። እውነትን ከመናገር ወደ ኋላ አልልም። እግዚአብሔር ምስክሬ ነው። ጤና ይስጥልኝ ወገኖች።